በጌታችን በመድኃኒታችን በኢየሱስ ክርስቶስ የእግዚአብሔር ጸጋ ለሁላችሁ ይብዛ። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ባለፈው እንደምታስታውሱት የጾም ጸሎት ሕይወትና አገልግሎት በሚል በተከታታይ 2 ቅዳሜ ምሽቶች የእግዚአብሔርን ቃል ተካፍለን ተምረን እንደነበረ ታስታውሳላችሁ። በዛ ውስጥ እንግዲህ ያነሳነው የአዲስ ኪዳንን መጽሐፍ ሆኖ በአዲስ ኪዳን ውስጥ የጌታችን የመድኃኒታችን የኢየሱስ ክርስቶስን የጾም ጸሎት ሕይወት፣ የአና የነቢይትን አና የጾም ጸሎት ሕይወት፣ የአንጾኪያ ቤተክርስቲያን መሪዎችን የጾም ጸሎት ሕይወት ነው ለመዳሰስ ለመቃኘት የሞከርነው ማለት ነው። ዛሬ የሐዋርያው ጳውሎስን የጾም ጸሎት ሕይወቱን ደግሞ እንደዚሁ ጨምረን ለማየት እንሞክራለን። የሐዋርያው ጳውሎስ የጾም ጸሎት ሕይወትና አገልግሎት ምን ይመስላል የሚለውን ከዚህ ከሐዋርያው ጳውሎስ የጾም ጸሎት ሕይወትና አገልግሎት እኔና እናንተ ምን ልንማር እንችላለን፣ አንደኛ ለሕይወታችን፣ ሁለተኛ ለአገልግሎታችን የሚለውን እንዲሁ እንግዲህ ለማየት አጠር አድርገን ለመመልከት እንሞክራለን። መቼም ሐዋርያው ጳውሎስ ጌታን ኢየሱስ ክርስቶስን የሚመስል ሕይወት የነበረውና ጌታን እየመሰለ የሚያድግ አገልጋይ እንደነበረ መጽሐፍ ቅዱሳችን የእግዚአብሔር ቃል ያስተምረናል። ለዚህም ነው በቆሮንቶስ መልእክቱ ላይ እኔ ክርስቶስ እንደምመስል እናንተ ደግሞ እኔን መሰሉ ብሎ ሲናገር የምንመለከተው። እንግዲህ ጌታን ከሚመስልበት ሕይወቱ መካከል አንዱ ደግሞ የጾም ጸሎት ሕይወቱ እንደሆነ ስለ እሱ የጾም ጸሎት ሕይወትና አገልግሎት በምናጠናበት ጊዜ እናገኛለን። ለጳውሎስ መቼም ትልቁ ምሳሌው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እግዚአብሔር ስሙ ለዘላለም የተባረከና የተመሰገነ ይሁን። እንደምታውቁት ጌታ ኢየሱስ ክርስቶስ በጾም ጸሎት ሕይወቱ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ከቁጥር 1 እስከ 11 እግዚአብሔርን ቃል በምታነቡበት ጊዜ ለረጅም ቀናት በጾም ጸሎት እንደቆየ መጽሐፍ ቅዱሳችን ይናገራል። ሳይበላ እንደቆየ ይናገራል። እየጾመ እንደቆየ ይናገራል። እየጸለየ እንደቆየ ይናገራል። ልክ እንደዚሁ ሐዋርያው ጳውሎስ ጌታችን ኢየሱስ ክርስቶስ በደማስቆ ቤተ ክርስቲያንን እያሳደደ በነበረበት ጊዜ በታላቅ ብርሃን ከተገናኘው በኋላ ለ3 ቀን ያለ መብል ያለ መጠጥ በጌታ ፊት እንደቆየ መጽሐፍ ቅዱሳችን ይናገራል። ያን ታላቅ ብርሃን መቋቋም ስላቃተው ዓይኖቹ ታውረዋል። ያ ታላቅ ብርሃን ስለተገናኘው መብላትና መጠጣት አልቻለም። ያ ታላቅ ብርሃን ስለተገናኘው መጸለይ ያለ መጸለይ አልቻለም። ስለዚህ ብርሃኑ ወደ ጸሎት ሲወስደው ታያላችሁ። ሳይበላ ደግሞም ሳይጠጣ በጌታ ፊት ለ3 ቀን እንደቆየ በጸሎት ለ3 ቀን እንደቆየ በጾም በዚህ በእግዚአብሔር ቃል ስንመለከት እንችላለን። አለመብላቱ ደግሞም አለመጠጣቱን ጾም ነው ብለን ልንለው እንችላለን። እንደ እግዚአብሔርም ቃል ደግሞ ስህተት ሊሆንብን አይችልም ማለት ነው። እንግዲህ ከዚህ ከሐዋርያት ሥራ መጽሐፍ ምዕራፍ 9 ተነስተን ጥቂት ስለ ጳውሎስ ሕይወትና አገልግሎት ለመቃኘት ነው የምንሞክረው። ከዚህ ጳውሎስ በጾም ጸሎት ሕይወቱ ለእኔና ለእናንተ ሞዴል፣ ዋናው ሞዴላችን ክርስቶስ፣ ከዛ በኋላ ክርስቶስን ሞዴሉ አድርጎ ይንቀሳቀስ የነበረው የእግዚአብሔር ባሪያ ጳውሎስ ደግሞ ለእኔና ለእናንተ ሞዴል ነው፣ ምሳሌ። የጥንታዊ ቤተክርስቲያን ጾምና ጸልይ ነበር። መሪዎቿ ይጾምና ይጸልዩ ነበር። ጳውሎስ ይጾምና ይጸልይ ነበር። እነዚያ ደቀ መዛሙርትም ደግሞ ይጸልዩና ይጾሙ እንደነበር መጽሐፍ ይናገራል ማለት ነው። ስለዚህ እኔና እናንተ የምንከተለው የእነሱን ፍለጋ ነው። ስለዚህ ይህንን ትምህርት በምንማርበት ጊዜ ሕይወታችንና አገልግሎታችን በጾም ጸሎት የተቃኘ እንዲሆን ወገኖች፣ የተያዘ እንዲሆን ልክ እንደነሱ የምንጾምና የምንጸልይ እንድንሆን፣ ጾም ጸሎትን የማንፈራ እንድንሆን፣ በጾም ጸሎት በእግዚአብሔር ፊት የምንቆይ ባሮቹ እንድንሆን ይህንን ቃል መማር እጅግ በጣም ያስፈልጋል። እኔ የልቤ ናፍቆት ነው። የእናንተም የልባችሁ ናፍቆት እንዲሆን ይሻለሁ ወገኖች። ልምምዳችን እንዲሆን ያስፈልጋል። እግዚአብሔር ስሙ ለዘላለም ይመስገን። ስለዚህ ዛሬ ጥቂት እናነሳለን። በምናነሳበት ጊዜ ጳውሎስ በግሉ ስለነበረው የጾም ጸሎት ሕይወት እናነሳለን። በህብረት ከቤተ ክርስቲያን ጋር፣ ከመሪዎች ጋር፣ ከአገልጋዮች ጋር ስለነበረው ደግሞ የጾም ጸሎት ሕይወቱንና አገልግሎቱን እንዲሁ ለማየት እንሞክራለን ማለት ነው። ስለዚህ አስቀድመን የምናነሳው ቅድም እንዳልኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ብርሃን ከተገለጠለት በኋላ መጽሐፍ ቅዱሳችን እንደሚናገር በቀጥታ ይሄ ሰው ወደ ጸሎት እንደሄደ የእግዚአብሔር ቃል ይናገራል። ያ ብርሃን ካገኘው በኋላ በሕይወቱ ምንድን ነው የሆነው የሚለውን ለማየት እንሞክር። መጽሐፍ እንደዚህ ይላል። ቁጥር 9 ሳያይም 3 ቀን ኖረ፣ አልበላም አልጠጣም ብሎ መጽሐፍ ይናገራል። ስለዚህ በሕይወቱ የሆነው ነገር ጌታ ከተገናኘው በኋላ ምንድን ነው ካላችሁ፣ አንደኛ አላየም። ብርሃኑን መቋቋም ስላልቻለ የሚገርመው ነገር ዓይኑ እንደታወረ መጽሐፍ ይናገራል። ስለዚህ አላየም። ሌላው የሆነው ነገር አልበላም፣ ደግሞም አልጠጣም፣ ደግሞም ሲጸልይ ነበር። ከዚያም ደግሞ ራእይ እንዳየ መጽሐፍ ቅዱሳችን ይነግረናል ማለት ነው። እግዚአብሔር የተባረከና የተመሰገነ ይሁን። የጾም ጸሎት ጊዜ ለጳውሎስ የጾም ጸሎት ሕይወትና አገልግሎት ለሱ ራሱን ለማየት ራሱን ለመመርመር ወደ ጌታው ለመመለስ ወገኖች ሆይ ትልቅ አስተዋጽኦ አድርጎለታል።
ሌላው የምታዩት ጳውሎስ እየጸለየ በነበረ ጊዜ አንድ ሀሳብ አንስቻለሁ። ራእይን አየ ወገኖች ሆይ። ምክንያቱም ይሄ ቃል በቁጥር 12 ላይ ጽፏል። እነሆ እርሱ ይጸልያልና አናንያ የሚሉትም ሰው ገብቶ እንዲያይ እጁን ሲጭንበት አይቷል ብሎ መጽሐፍ ቅዱሳችን ይናገራል። ተመልከቱ፣ ጳውሎስ ያ ብርሃን በሚያገኘው ጊዜ የሚገርመው ነገር ከብርሃኑ ብርታት የተነሳ አይኑ ታውሯል። አይኑ ማየት አልቻለም። ይሁንና ግን መንፈሳዊ አይኑ ግን ተከፍቶ እንደነበር እናያለን። ብርሃኑ መንፈሳዊ አይኑን ከፈተለት። የስጋዩ አይኑ ደግሞ እንዲታወር ሆኖ ነው የምንመለከተው። እንደታወር ሆኖ ነው ማለት ነው የምንመለከተው። ስለዚህ ጳውሎስ በነበረው የጾምና የጸሎት ቆይታ ውስጥ ሲጸልይ ታያላችሁ። እየጸለየ ደግሞ አይኑ ተከፍቶ ሲመለከት ታያላችሁ። ስለዚህ ስጋዊ አይኑ ቢታወርም መንፈሳዊ አይኑ ግን ተከፍቶ ነው የምንመለከተው። የጾም ጸሎት ሕይወት ወገኖች ሆይ መንፈሳዊ አይኖቻችንን የሚከፍትበት ይከፈታል። በጾም ጸሎት ሕይወትና አገልግሎት ውስጥ መንፈሳዊ አይናችን ይከፈታል። መረዳት ወደኛ ይመጣል ማለት ነው። ተመልከቱ፣ ጌታ ኢየሱስ ክርስቶስ በብርሃን ተገናኝቶታል። ከዛ በኋላ በጸሎት በነበረ ጊዜ ደግሞ ራእይን ሲሰጠው ታያላችሁ። እንደገና የጌታ መገናኘት ሲሆን ታያላችሁ። እንደገና ጌታ ሲገናኘው ታያላችሁ። በብርሃን የተገናኘው ጌታ በራእይ ደግሞ ሲገናኘው ታያላችሁ ማለት ነው። ከዛም በመቀጠል ደግሞ በአናንያ አገልግሎት ውስጥ ሲገናኘው እናያለን ማለት ነው። ይሄ የጾም ጸሎት ሕይወትና አገልግሎት እኮ እጅግ በጣም አስደናቂ ነው። ጌታ በብርሃን ተገናኘው። ከዛ በኋላ ራእይን ይዞ ወደሱ መጣ። ከዛ በኋላ በአናንያ አገልግሎት አማካኝነት እንደገና ጌታ መጥቶ ለዚህ ሰው ሲናገረው እናያለን ማለት ነው። በአጭር ቃል በዚህ ውስጥ እንግዲህ የምንመለከተው ትልቅ ነገር ምንድን ነው? ጌታ እንደገና ጳውሎስን እንደተገናኘው ታያላችሁ። እንደገና ያልኩበት ምክንያት ምንድን ነው? መጀመሪያ ራሱ ጌታ መጥቶ በብርሃን ተገናኝቶት ነበር። ከዛ በኋላ ራእይ ሰጥቶት ነበር። ከዛ በኋላ በአናንያ አገልግሎት ደግሞ ተገናኝቶት ስለምንመለከት ነው ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። በዚህ የጾም ጸሎት ሕይወት በዚህ የጾም ጸሎት አገልግሎት ውስጥ መቼም ሐዋርያው ጳውሎስ እየጸለየ በእግዚአብሔር ፊት በነበረበት ጊዜ የሆነው ሌላው ነገር አናንያ ወደሱ መላኩ ነው፣ ወደሱ መምጣቱ ነው። አናንያ እንደመጣ መጽሐፍ ቅዱስ ይናገራል። እዚህ ጳውሎስ ይጸልያል፣ እዛ ደግሞ አናንያ በቤቱ ይጸልያል። ጌታ መንፈስ ቅዱስ መጣ፣ ለአናንያ ተናገረው እንዲህ ሲል ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳም ቤት ሳኦል የሚሉትን አንድ የጠርሴስ ሰው ምን በል ፈልግ ብሎ እንደተናገረው እናያለን። አናንያም ይህን ድምፅ ከሰማ በኋላ ተነስቶ የሚገርመው ነገር ቅን ወደሚባለው መንገድ እንደሄደ ወደ ይሁዳ ቤት እንደሄደ ፈልጎም ደግሞ ጳውሎስን እንዳገኘው መጽሐፍ ቅዱሳችን ይናገራል ማለት ነው። በጾም ጸሎት በእግዚአብሔር ፊት በምንቆይበት ጊዜ እግዚአብሔር ወደኛ መንገድ የሚያሳዩንን መልእክተኞችን ምን ይላል? ይልካል ወገኖች፣ ይልካል። ነቢያትን ሊልክ ይችላል እግዚአብሔር። ባሮቹን ሊልክ ይችላል እግዚአብሔር። ማለት የሚጸልዩ መልእክተኞች፣ መልእክት ያላቸው መልእክተኞች፣ የእግዚአብሔር ድምፅ የሚሰሙ መልእክተኞች፣ የሚታዘዙ መልእክተኞች፣ መንገድ የሚያሳዩንን መልእክተኞች ምን ያደርጋል? ይልካል ማለት ነው። ሌላው የምትመለከቱት ነገር ይሄ ሆኖ ታያላችሁ። ተመልከቱ፣ ጳውሎስ በዚህ የጾም ጸሎት ቆይታ ውስጥ ራሱን ያያል። ጳውሎስ በዚህ የጾም ጸሎት ቆይታ ውስጥ ራእይ ያያል። ጳውሎስ በዚህ የጾም ጸሎት ቆይታ ውስጥ አናንያ ወደሱ ሲላክ ትመለከታላችሁ ማለት ነው። ቅድም እንዳልኳችሁ እግዚአብሔር በብርሃን ተገናኘው። ከዛ በኋላ በራእይ ወደሱ መጣ። ከዛ በኋላ በአናንያ አገልግሎት አማካኝነት ወደ ጳውሎስ እንዴት እንደመጣና እንመለከታለን ማለት ነው። እና ያ በብርሃን የተገናኘው ጌታ እንደገና ሊገናኘው እንደወደደ በዚህ የመጽሐፍ ቅዱስ ክፍል ውስጥ ታያላችሁ። እግዚአብሔር በእውነት ነው የምላቸው የጾም ጸሎት ጊዜያችን እንደገና ጌታ ለእኛ የሚገለጥበትን ጊዜ ሊሆን እንደሚችል እንኳን ልናስብ ይገባናል። አናንያና ጳውሎስ በተገናኙበት ጊዜ አናንያ እግዚአብሔር እንደነገረው እንደዚሁ እጁን ነው የጫነበት። ከዛ በኋላ እጁን ጭኖ ምን አለው? በደማስቆ መንገድ የተገናኘ ጌታችን ኢየሱስ ክርስቶስ የተገለጠላ። ከዛም በኋላ እንዲህ ይላል፣ እጁን በጫነበት ጊዜ ወዲያውኑ አይኑ ተፈወሰ፣ ቅርፊት ከአይኖቹ ወደቁ ይላል። ከዛም በመቀጠል መንፈስ ቅዱስ ደግሞ ሞላበት ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ አናንያ የሚያለው አይኖችን እንዲድኑ ደግሞ መንፈስ ቅዱስ እንዲሞላብህ እኔ ላከኝ ብሎ ሲለው እንመለከታለን ማለት ነው። አያችሁ፣ ጳውሎስ ጌታችን ኢየሱስ ክርስቶስ በብርሃን እንደተገለጠለት በደማስቆ ምድር በደማስቆ አካባቢ የተገለጠለት ጌታ ኢየሱስ ክርስቶስ እንደሆነ እንደገና መረዳት አገኘ። እንደገና እግዚአብሔር ተናገረው ማለት ነው። ወገኖች የጾም ጸሎት ጊዜያችን እንደገና እግዚአብሔር ለእኛ የሚናገርበት ጊዜ፣ እንደገና ከጌታ ጋር የምንገናኝበት ጊዜ፣ ጌታ ከኛ ጋር የሚገናኝበት ጊዜ፣ የጌታን ድምፅ የምንሰማበት ጊዜ፣ በመንፈስ ቅዱስ የምንሞላበት ጊዜ፣ ስጋዊ ፈውስ እንኳን የምንቀበልበት ጊዜ ሊሆን እንደሚችል ማሰብና ማወቅ አለብን። ወገኖች ሆይ የጾም ጸሎት በረከቶች አሉ። በጾም ጸሎት ውስጥ የሚሰጡን ስጦታዎች አሉ። የምናገኛቸው ነገሮች አሉ። መነቃቃት አለ። ታድሶ አለ። እንደገና ከጌታ ጋር መገናኘት አለ። እንደገና ጌታን ማየት አለ። ፈውስ አለ። ወገኖች በመንፈስ ቅዱስ መሞላት አለ። ኃይል መቀበል አለ።
ከዛ መጽሐፍ ምን ይላል? ተጠመቀ ይላል። የውሃ ጥምቀት ማለት ነው። ከዛ መብል በላ፣ ከዛ በኋላ በረታ ይላል። በደማስቆ ከሚገኙ ደቀ መዛሙርት ጋር ብረት ማድረግ ጀመረ ብሎ መጽሐፍ ይናገራል። ከዛም በመቀጠል ደግሞ ወዲያው ስለ ኢየሱስ ክርስቶስ በምኩራቦች ሁሉ ክርስቶስ እሱ ኢየሱስ እሱ መሲህ እንደሆነ ክርስቶስ እንደሆነ መስበክ ጀመረ። የእግዚአብሔር ልጅ እንደሆነ አስረግጦ መናገር ጀመረ ይሄ ሰው ማለት ነው። ስለዚህ እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። እኔ በዚህ ውስጥ የማየው አንድ ቃል አለ፣ ወዲያው የሚል ቃል፣ የተደጋግሞ የተጻፈው ወዲያው የሚል ቃል። ይሄ ቃል ወዲያው መፈወስ፣ ወዲያው መሞላት፣ ወዲያው መጠመቅ፣ ወዲያው መበርታት፣ ወዲያው ብረት ማድረግ፣ ወዲያው መስበክ፣ ወዲያው ማገልገል። አያችሁ፣ ወዲያው ኃይል መቀበል ሲሆንለት ነው የምትመለከቱት። እና በጾም ጸሎት ጊዜያችን ውስጥ እግዚአብሔር በቅጽበታዊ በሆነ መንገድ ወዲያው የሚሰራቸው ስራዎች እንደሚኖሩ ማሰብ አለብን። ስለዚህ የጾም ጸሎት ህይወትና አገልግሎት በጣም ለእግዚአብሔር ባሮች፣ ለእግዚአብሔር ሕዝብ፣ ለቤተ ክርስቲያን እጅግ በጣም አስፈላጊ ነው። ወዲያው እግዚአብሔር በታላቅ ብርሃን፣ ወዲያው እግዚአብሔር በታላቅ ኃይል መስራት እንዲገለጥ ከፈለጋችሁ ወገኖቼ ወይ በጾም ጸሎት ልትተጉና ልትበረቱ እንደሚገባችሁ ላሳስባችሁ እወዳለሁ። እግዚአብሔር ይመስገን። በፍጥነት እግዚአብሔር አምላክ እንዲሰራ ከፈለጋችሁ፣ ወዲያው እንዲሰራ ከፈለጋችሁ፣ በእኔና በእናንተ ህይወት ውስጥ በቅጽበት እንዲገለጥ ከፈለጋችሁ፣ የያዘን ነገር የተጣበቀን ነገር እንዲለቀን ከፈለጋችሁ፣ መነቃቃት እንዲሆን ተሐድሶ እንዲሆን ከፈለግን ወገኖቼ በጾም ጸሎት ህይወትና አገልግሎት ውስጥ ወደዚህ ህይወትና አገልግሎት መግባት አለብን ማለት። ስለዚህ በጾም ጸሎት መቆየት መልሳችንን ፈጣን ያደርገው፣ ፈውሳችን፣ መነቃቃታችን፣ መረዳታችን፣ አገልግሎታችንን የሚገርማችሁ ነገር በጣም ፈጣን ያደርገዋል። በጾም ጸሎት ህይወትና አገልግሎት ውስጥ ወደ ጥሪያችን መግባት ይሆናል። በጥሪያችን እርግጠኛ እንድንሆን ያደርገናል። በመዳናችን እርግጠኛ እንድንሆን ያደርገናል። ጳውሎስ ህይወት ውስጥ የሆነው ነገር ይሄ ነው ወገኖች። አንደኛ በመዳኑ እርግጠኛ ሆነ፣ ሁለተኛ ደግሞ በአገልግሎት ጥሪው እርግጠኛ ሆነ እና በድነት ጥሪ ውስጥ እርግጠኛ፣ በአገልግሎት ጥሪ ውስጥ እርግጠኛ ሆኖ ጳውሎስን ትመለከቱታላችሁ ማለት ነው። እና ቶሎ ወደ ምሪት ውስጥ የምንገባበት ሁኔታ እንኳን ሊኖር እንደሚችል ማውቃለሁ። እና ምሪት፣ የመንፈስ ቅዱስ ምሪት መጣለት ለጳውሎስ፣ መራው። የእግዚአብሔር መንፈስ ይህንን ሰው መራው። ስለዚህ ምሪትም የምንቀበልበት ሊሆን እንደሚችል እንኳን ማወቅ አለብን። እና ይሄ የጾም ጸሎት ህይወት እንደገና ጌታ ወደ ህይወታችን የሚመጣበትና እኛን የሚገናኝበትን ህይወትና አገልግሎት እንደሆነ ከጳውሎስ ህይወት እንማራለን ማለት ነው። ከዛ ባሻገር ከሌላ የመጽሐፍ ቅዱስ ክፍል ስለ ጳውሎስ አንስቼ ስለ ጾም ጸሎት ህይወቱ የምነግራችሁ ነገር አጠር አድርጌ፣ አንደኛ ጌታን በጽናት እስከ መጨረሻው ድረስ እንዲያገለግል ወገኖቼ የጾም ጸሎት ህይወትና አገልግሎቱ ጳውሎስን እንደረዳው የሁለተኛ ቆሮንቶስ ምዕራፍ 6 ሁለተኛ ቆሮንቶስ ምዕራፍ 11 የእግዚአብሔር ቃል ይነግረናል። ምክንያቱም ሲናገር ምን ይላል? ብዙ ጊዜ በመጾም ይላል። ስለዚህ ብዙ ጊዜ ጳውሎስ ይጾምና ይጸልይ የነበረ የእግዚአብሔር ባሪያ እንደሆነ ታያላችሁ። ይሄ ታዲያ ለምንድን ነው የረዳው ካላችሁ፣ ጌታን በጽናት እንዲያገለግል፣ እስከ መጨረሻው ድረስ እንዲያገለግል፣ በመከራ ውስጥ እንዲያገለግል ረድቶታል። በማናቸውም ሁኔታ ውስጥ ጌታን አገልግሎ ሩጫውን እንዲጨርስ በጣም ይሄ መንፈሳዊ ልምምድ ጳውሎስን አግዞት እንደነበረ እንመለከታለን። መቼም ጌታችን መድኃኒታችን ኢየሱስ ክርስቶስ ሩጫውን እንዲጨርስ የጸሎት ህይወቱ አግዞታል፣ የጾም ጸሎት ህይወቱ አግዞታል። ልክ ጳውሎስም እንደዚሁ ሩጫውን በጽናት መጨረስ እንዲችል፣ የህይወትና የአገልግሎት ሩጫውን በጽናት መጨረስ እንዲችል አንድ የረዳው ነገር ቢኖር መጽሐፍ ቅዱሳችን ስናጠና የጾም ጸሎት ህይወቱ ነው። እግዚአብሔር ይመስገን። በጾም ጸሎት ህይወት መኖሩ፣ በጾም ጸሎት ህይወት ማገልገሉ እጅግ በጣም ረድቶታል። ሌላው ወገኖች የምንመለከተው አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 29 ላይ እንደምንመለከት ራሱን ለጌታ እያስገዛ እንዲያገለግል ረድቶታል። ራሱን ለጌታ እያስገዛ ስጋዬን እጎስማለሁ እና ስጋውን እየጎሰመ ያገለግል የነበረ የእግዚአብሔር ባሪያም እንደሆነ እንኳን እንመለከታለን። ራሱን እየገዛ እና ራሱን ለጌታ እያስገዛ በጽናት ጌታውን አገልግሎ ለጌታ ኖሮ እንዲያልፍ ደግሞ የጾም ጸሎት ህይወት እንደረዳው የአንደኛ ቆሮንቶስ መጽሐፍ 9 ቁጥር 27 ስናነብ እንመለከታለን። እንግዲህ እስካሁን ያየነው የጳውሎስን የግል የጾም ጸሎት ህይወቱንና አገልግሎቱን ነው። የህብረት አገልግሎቱን በአጭሩ አይተን ጸልየን እንጨርሳለን። የጳውሎስ በህብረት የነበረውን የጾም ጸሎት ህይወትና አገልግሎት ምን ይመስላል? ተመልከቱ። ከመሪዎች ጋር ህብረት ያደርጋል፣ ከአገልጋዮች ጋር ህብረት ያደርጋል፣ ከቤተ ክርስቲያን ምዕመናን ጋር ህብረት ያደርጋል። በጾም ጸሎት ህብረት ያደርጋል፣ በጾም ጸሎት ያገለግላል። በጾም ጸሎት ህይወት ደግሞ ጳውሎስ ይመላለስም እንደነበረ እንኳን መጽሐፍ ቅዱሳችን ይመሰክርለታል። እና ለአገልግሎት ለመዘጋጀትና አገልግሎትን ለመጀመር ወይንም ደግሞ ለአገልግሎት ለመውጣት ተልእኮን ለመቀበል ባለፈው ሳምንት እንዳነሳን በሐዋርያት ሥራ መጽሐፍ ምዕራፍ 13 ከ1 እስከ 3 ጳውሎስን ታዩታላችሁ። ከአምስቱ ነቢያትና መምህራን አንዱ ጳውሎስ ሆኖ እንመለከታለን። ይሄ ጊዜ እንግዲህ ለጳውሎስ የዝግጅት ጊዜ ነው።
ይሄ ጊዜ ተልእኮን ለመጀመር ለተልእኮ ለመውጣት እጅግ በጣም ይዘጋጅበት የነበረበት ጊዜ እንኳን እንደነበረ መጽሐፍ ቅዱሳችን ይናገራል ማለት ነው። በጾም ጸሎት ለአገልግሎት የተዘጋጁ ሰዎች በመጽሐፍ ቅዱሳችን ውስጥ አሉ። አንዱ ጌታችን ኢየሱስ ክርስቶስ ነው። ሁለተኛ የአንጾኪያ ቤተክርስቲያን መሪዎች ናቸው። ሶስተኛው ሐዋርያው ጳውሎስ ሆኖ እንመለከታለን። ወገኖች ወይ ለአገልግሎት ዝግጅት፣ ለአገልግሎታችሁ ተልእኮን ለማግኘት፣ ምሬትን ለማግኘት፣ ለአገልግሎት ለመውጣት፣ አገልግሎትን በይፋ ለመጀመር መጾምና መጸለይ እጅግ በጣም አስፈላጊ ነገር ነው። ወገኖች ወይ እጅግ በጣም አስፈላጊ ነገር ነው። በዚህ የጾም ጸሎት ጊዜ ውስጥ በህብረት በሚጸልይበት ጊዜ ነው የእግዚአብሔር ድምፅ ወደ ቤተ ክርስቲያን የመጣው፣ ወደ መሪዎች የመጣው፣ ወደ እነዛ ነቢያት፣ ወደ እነዛ መምህራን የመጣው በዚህ የጸሎት ጊዜ እንደሆነ ልንመለከት እንችላለን። የጾም ጸሎት ወገኖች ወይ እግዚአብሔር እንዲናገር በሮችን ይከፍታል። እግዚአብሔር ወደ እኛ እንዲመጣ በሮችን ይከፍታል። ምሪትን ይሰጠናል። እግዚአብሔር አቅጣጫን ያሳየናል፣ መንገድን ያሳየናል፣ ወደየት መሄድ እንዳለብን ያመለክተናል። ጥሪያችንን እንድናውቅ፣ የተጠራንበትን ቦታ እንድናውቅ፣ ተልኳችን እንድናውቅ፣ ራያችንን እንድናውቅ እጅግ በጣም የሚያግዘን መንፈሳዊ ልምምድ ነው። ይህን ከጳውሎስ የዕብረት የጾም ጸሎት ሕይወቱና አገልግሎቱ እንመለከታለን። ሁለተኛ አገልጋዮችን ለመለየት ለመሾምና ለመላክ የእግዚአብሔር ድምፅ በመስማት ምሪትን ለመቀበል አገልጋዮችን ለጌታ አደራ ለመስጠት እንኳን የጾም ጸሎት ሕይወት ደግሞ እጅግ በጣም አስፈላጊ እንደሆነ ከዚህ ከሐዋርያት ሥራ መጽሐፍ ምዕራፍ 14 ቁጥር 23 ላይ ልንመለከት እንችላለን። የእግዚአብሔር ቃል እንደዚህ ይላል፣ በየቤተ ክርስቲያኑም ሽማግሌዎችን ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ጌታ አደራ ሰጧቸው ብሎ መጽሐፍ ይናገራል። ተመልከቱ፣ እሱ አስቀድሞ በጾምና በጸሎት ምዕራፍ 13 ላይ እንደነበር መጽሐፍ ቅዱሳችን ይናገራል። ሲጾም ሲጸልይ ከሌሎች አገልጋዮች ጋር ታዩታላችሁ። አሁን ደግሞ በጾም ጸሎት ውስጥ ሆኖ ደግሞ አገልጋዮችን ደግሞ ለጌታ ስራ አደራ ብሎ ሲሰጥ ደግሞ እንመለከታለን ማለት ነው። ትልቅ የመሪዎች ኃላፊነት ነው። መሪዎች በአንድ ላይ በጾም ጸሎት በእግዚአብሔር ፊት ሰዎችን ለመላክ፣ አገልጋዮችን ለመቀበል፣ ለመለየት፣ ለመሾም፣ እውቅና ለመስጠት አብረው መጾምና መጸለይ እንዳለባቸው ያስተምሩናል። ከዛም ባሻገር ደግሞ እነዚህ የተሾሙትን የተለዩትን አገልጋዮች ደግሞ ለመላክ የእግዚአብሔርን ድምፅ ለመስማት ምሪትን ለመቀበል ለጠራቸው ጌታ አደራ ለመስጠት ደግሞ መሪዎች መጸለይ መጾም እንዳለባቸው ደግሞ መጽሐፍ ቅዱሳችን ያስተምራል ማለት ነው። እዚህ ጳውሎስ በግሉ ይህንን ትልቅ መንፈሳዊ ልምምድ ሲለማመድ ታያላችሁ። በህብረትም ይህን መንፈሳዊ ልምምድ ሲለማመድ ታያላችሁ እና በመጀመሪያው የጾም ጸሎት ፕሮግራም በምዕራፍ 13 ላይ ከአንጾኪያ ቤተክርስቲያን ጋር በሚጸልይበት ጊዜ በጣም በሚያስገርምና በሚያስደንቅ ሁኔታ ለአገልግሎቱ ለተልእኮ ምሪት እንዳገኘ ታያላችሁ። በመንፈስ ቅዱስም ደግሞ ተልከው ይላል ከበርናባስ ጋር ይህን ምሪት አግኝተዋል፣ ይህን ተልእኮ አግኝተዋል፣ ይህን ራእይ አግኝተዋል ማለት ነው። አሁን ደግሞ እዚህ ጋር ስትመለከቱ ደግሞ የተጠሩ አገልጋዮች የተለዩ አገልጋዮችን እነሱን ይሾማል፣ እነሱን ይለያል። እነሱን ደግሞ ለመላክ ደግሞ የሚገርመው ነገር ለጌታ አደራ ለመስጠት ሲጾሙ በጾም ጸሎት ሕይወትና አገልግሎት ውስጥ ሆነው እነዚህ የቤተ ክርስቲያን መሪዎች ጳውሎስን ጨምሮ ታያላችሁ ማለት ነው። ሌላው በሶስተኛ ደረጃ እግዚአብሔርን ለማምለክና ለማገልገል ደግሞ ከቤተ ክርስቲያን መሪዎች ጋር በጾም ጸሎት ሲተባበር ነው በዚህ በእግዚአብሔር ቃል ውስጥ የምናየው ማለት ነው። እንግዲህ በአጠቃላይ የሐዋርያው ጳውሎስ የጾም ጸሎት ሕይወቱ ስንመለከት በግሉ በጾም ጸሎት ይተጋል። በዕብረትም ከአገልጋዮችና ከቤተ ክርስቲያን መሪዎች ከእግዚአብሔር ሕዝብ ጋር በአንድ ላይ በመሆን ደግሞ በጸሎት የሚተጋ የእግዚአብሔር ሰው እንደሆነ የጌታን ኢየሱስ ክርስቶስን ምሳሌ ይከተል የነበረ የእግዚአብሔር ሰው እንደሆነ ከዚህ የመጽሐፍ ቅዱስ ክፍል ውስጥ ልንመለከት እንችላለን ማለት ነው። ከዚህ ትምህርት ውስጥ እናያለን። ይህንን ከሕይወቱ የምንማረውን ጠቅላላ አድርጎ ለማስቀመጥ ያህል የጾም ጸሎት ሕይወትና አገልግሎት ከዚህ ከጳውሎስ ከግልም ከህብረትም ከነበረው ትጋት ተነስተን ወገኖች ወይ እንዲሁ ጥቅል ነገር ለመናገር ጾም ጸሎት ከመመለስ ራስን ከማየት ጋር የመንፈስ ቅዱስን ኃይል ከመቀበል ጋር ከፈውስ ጋር ወይም ፈውስን ከመቀበል ጋር መረዳታችንን ከማሳደግ ጋር በድነታችን እርግጠኛ እንድንሆን በአገልግሎት ጥሪያችን እርግጠኛ እንደሆነው ከማድረግ ጋር ከአገልግሎት ዝግጅት ጋር በምሪት አገልግሎትን ከመጀመር ጋር አገልጋዮችን በመለየት በመሾም በመላክና ከማሰማራት ጋር ስጋችንን ለማስገዛት መንፈሳዊ ሕይወታችንን ከማጽናት ጋር እጅግ በጣም የጾም ጸሎት ሕይወት አስፈላጊ እንደሆነ እንግዲህ ከዚህ የእግዚአብሔር ቃል እንማራለን ማለት ነው። ሌላው በጽናት ከማገልገል ጋር እግዚአብሔርን ከማምለክ ጋር በጾም ጸሎት ሆኖ ወይም ደግሞ ተዘጋጅቶ ለማገልገል አስፈላጊ እንደሆነ ከጳውሎስ ሕይወትና አገልግሎት እንማራለን። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ጳውሎስ እየጾመና እየጸለየ ያገለግላል። እየጾመና እየጸለየ ለአገልግሎት ይዘጋጅ የነበረ እግዚአብሔር ሰው ነው። እየጾመንና እየጸለየ ለአገልግሎት እንድንዘጋጅ
እየጾምንና እየጸለይን ደግሞ ጌታ እግዚአብሔርን በማገልገል የሕይወትና የአገልግሎት ሩጫችንን እንድንፈጽም ሁላችንን እግዚአብሔር ይርዳል። አጭር ጸሎት ጸልየን እንጨርሳለን። እግዚአብሔር አምላካችን እናመሰግናለን። ክብር ሁሉ ለገናናው ለቅዱሱ ስምህ ይሁን። በቅዱስ ቃል አማካኝነት ስለተናገርከን ተመስገን። ቃል ድንቅ ነው። የእስራኤል ቅዱስ እግዚአብሔር ድንቅ ለሆነው ለዚህ ቃል፣ አስተማሪ ለሆነው ለዚህ ቃል፣ ምሪትን ለሚሰጠው ለዚህ ቃል ራሳችን አሳልፈን እንሰጣለን። አባባ በዚህ ቀን ምለምን በጾም ጸሎት ሕይወት እንድንተጋ፣ እንድንበረከክ፣ እንድንቃትት፣ እንድንማለድ፣ በፊት እንድንወድቅ በጌታ በኢየሱስ ስም ጸልያለሁ። የጾም ጸሎት ሕይወትና አገልግሎት ባርኮቱ ብዙ ነው። እግዚአብሔር ሆይ ባርኮቱ በጣም ብዙ ነው፣ በጣም ብዙ ነው። እግዚአብሔር ቁጥር አይገልጠው። የእስራኤል ቅዱስ እግዚአብሔር ጳውሎስ በብዙ በፊትህ በግሉ እየጸለየ በኅብረትም ከቅዱሳን ከወንድሞች ከቤተ ክርስቲያን ከመሪዎች ከአገልጋዮች ጋር እየጸለየ እግዚአብሔር የአገልግሎትና የሕይወት ሩጫውን ጨርሷል። እግዚአብሔር ሆይ ለአገልግሎት ለመዘጋጀት ራሱን ለማየት ሲጾምና ሲጸልይ የቆየ ሰው ነው። እንዲሁም ደግሞ እግዚአብሔር አምላክና አባት ሆይ በጾምና በጸሎት ሆኖ ደግሞ በብዙ እያገለገለ የቆየ እግዚአብሔር ሰው ነው። ከዚህ ሞዴል ከሆነ ምሳሌ ከሆነ እግዚአብሔር ሰው ይህንን ዛሬ ተምረናል። በሕይወታችን እኔም ባሪያ ይህንን ቃል የሚሰሙ ወገኖቼ ሁሉ እንድንተገብረው እርዳን። ሁሉ ለክብር ለስም ለታላቅነት ይገዛ። በኢየሱስ ስም አሜን።